ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች የአንጾኪያ ሥርዓት በሚከተሉ አብያተ ክርስቲያናት ዘንድ እጅግ ታላቅና ልዩ መንፈሳዊ ትርጉም ያለው ቀን ነው። ይህ ቀን የሕማማት ሳምንት አምስተኛ ቀን ሲሆን በውስጡ አራት ዋና ዋና ታላቅ ኩነቶች ይታሰቡበታል። አንደኛ፣ የጥበቃ ወይም የዝግጁት ሐሙስ ይባላል። ጌታ ኢየሱስ ክርስቶስ ለሰው ልጆች ድነት ራሱን አሳልፎ ለመስጠት ዝግጅቱን ያጠናቀቀበት ቀን ነው። በዚህ ዕለት ደቀ መዛሙርቱ ፋሲካውን ያዘጋጁበት ዘንድ ቦታ እንዲያዘጋጁ ልኳቸዋል። ሁለተኛ፣ እጽበተ እግር ማጠብ ጌታ የትሕትና ጥልቅ ትርጉሙን ለማስተማር የደቀ መዛሙርቶችን እግር ያጠበበት ነው። እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። በዚህም ምክንያት በቤተ ክርስቲያን እጽበተ እግር የሚባል ሥርዓት ይከናወናል። ጳጳሳት ወይም ካህናት የመምህራን እግር ያጥባሉ። ሶስተኛ፣ ምስጢረ ቁርባን የጌታ እራት ጌታ ለመጀመሪያ ጊዜ ሥጋውና ደሙን ለደቀ መዛሙርቱ የሰጠበት፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህ ስለ ብዙዎች የሚፈስ ደሜ ነው በማለት ምስጢረ ቁርባንን የመሰረተበት ታላቅ ዕለት ነው። በዚህ ምክንያት ዕለቱ የአዲስ ኪዳን ሐሙስ ተብሎ ይጠራል። አራተኛ፣ ጸሎተ ጌቴሴማኒ ጌታ በጌቴሴማኒ የአትክልት ስፍራ ስለ ሰው ልጆች ኃጢአት የተጨነቀበትና ወደ አባቱ የጸለየበት በመጨረሻም በይሁዳ መሳም ተላልፎ የተሰጠበት የተያዘበት ሌሊት ነው። በኢትዮጵያ ባህላዊና ሃይማኖታዊ አከባበር ጉልባ በዚህ ዕለት ከባቄላና ከስንዴ የሚዘጋጅ ጉልባ የተሰኘ ምግብ ይበላል። ይህም እስራኤላውያን ከግብፅ ሲወጡ የበሉትን ያልቦካ ቂጣና መራራ ቅጠል ለማሰብ ነው። የለመለመ ቀለበት ወይም ቄጣማ ምዕመናን በራሳቸው የለመለመ ቄጣማ ያስራሉ። ይህም ጌታ በጌቴሴማኒ አትክልት ስፍራ መያዙንና የሰላም ተስፋ ለማሰብ ነው። ቅዳሴ በሕማማት ሳምንት ቅዳሴ የማይቀደስ ቢሆንም በዚህ ዕለት ግን ምስጢረ ቁርባን የተመሰረተበት ስለሆነ የጌታ እራት ለማሰብ ልዩ ቅዳሴ ይከናወናል።